ያስጣል። ምላስን አውጥቼ እየላስኩላት ነበር እኮ አይገባትም። መሀይም አፈራባሽ ወጭ አንቺ ደንቆሮ መሀይም የት አባታችሁ? ምን አይነት ሴቶች ግን እንደዚህ የባለጋችሁት? ምን ሆናችሁ ነው እንደዚህ ሴቶች ብልቅ ያላችሁት? አፈራባታችሁ ብሉና ምን አይነት ዘልዛላ ነው ባካችሁ የመጣብኝ ዘንድሮ። እኔ እውነቴን ነው የምላችሁ ምን አይነት ባለጌ እንደሆናችሁ። አንቺ ባካችሁ ህይወትን አታስወጣት። እኔ ሙዴ ነች ትመቸኛለች። ብልግና ብቻ አታውሪ። ያቺ ደግሞ ባለጌ ነች። አንቺ ባሰባት ምን አይነት ባለጌ ናት? አዎ ምን አይነት ባለጌ ናት? አፈርኩኝ እንጂ አፈርሽ። አንቺም ያው አይደለሽ እንደ እኔ ቆንጆ አፈርሽ። ላይ ጀላክን ይሰኝን እንደዚህ ብዬ አላውቅም። እንደዚህ አይነት ብልግና አታውሪብኝ በህግ አምላክ። ሌላ ጨዋታ የምትወት ኔ ማል እኔ ጌሜን ትቼ መስዋዕት አድርጌ እዚህ ጋር አንቺን ለማውራት ነው አይደል እንደ የመጣሁት። የኔ ድንብላል ማሪ እባክህ እንደዛ አትበይኝ። ውስጤን እየተነካ ነው። ህሙሜ እየረጠበች ነው። እባክሽ የኔ ቆንጆ እባክሽ እንደዚህ ሳትይ አንዳንድ ወሬዎችን ብናወራ ደስ ይለኛል። አሁን የት ነው የምትኖሪው? በዚህ ጊዜ ላይ አንተ ጀላ ፍሬ ስር ነኝ። አሁን የተጠየቅሽውን በስነ ስርዓት መልሽ እኮ ማሪ። ዋሻው እንደ ማሪ ጀላ ፍሬ ስር ያሉት። በዚህ ሰዓት የት ነው የምትኖሪው? ካናዳ ነሽ? እኔ 3 ሀገሮች እንደምትሄጂ አውቃለሁ። ካናዳ፣ ፈረንሳይ፣ ዱባይ፣ ጀርመን። የት ነሽ አሁን? ጀላ ክስር። አይ ጦራለች፣ ሰክራለች። አይ እየጠጣችሁ እየመጣችሁ እኮ ነው። በቃ ምንድን ነው የጠጣሽው የኔ ቆንጆ? መርዝማ ቢሆን ተገላገልን። ሞተሽ በቃ አቢ ላይ የምጣኔ ምር ልረጭ ነው። ቆይ አንዴ ጠብቅ። ሚት ላርክ መጣ መጤም ታብሻው። እንግዲህ እንደዚህ አይነት እባክሽ ፋሚሊ እንደዚህ አይነት ብልግና ተይ፣ እረፊ። እንዲህ አይነት ብልግና ያረኩ አቤል አይ እንደዚህ ያልኩ ነው ምናምን ይባላል። አንቺ ማህየም እኔ አከብርሻለሁ እወድሻለሁ፣ ግን ባለጌ ነሽ። ብልግናሽን አንቺን ማስተካከል ምንድን ነው ያጠፋሁት እኔ? እስቲ አንዴ በቪዲዮ ጭልኝ። እሷ በቪዲዮ አየናት። አንቺን ደግሞ እንሽ እስቲ። አቤል ቲክቶክ ያስወጣኛል። ለምን ያስወጣሻል? ምን እያደረግሽ ነው? ራቁት? አዎ ችግር የለም እኮ ከዚህ በላይ አድርገዋ ታዲያ ይዘጋብኛል። እስቲ ነይ አትፍሪ። አይዘጋብሽም። እናቱት ማሳያ ቆንጆ ፊትሽን ብቻ አሁን ከታች ነው ራቁትሽን ወይስ ከላይ? የጡቴ ጫፍ ይታያል። አቡ በእናትህ እኔ አልፈልግም። እንዴ የጡቴ ጫፍ ልብስ ለብሰሽ የለ እንዴ? እንዲህ የሚባል ነገር አለ? ሚል ተው። ቲክታክ እንደሚዘጋ ታውቃለህ። ረፈን እንደዚህ አይነት ነገር አልፈልግም። አቤላ እንዴት ነበረ ከህይወት ጋር ያደረጋችሁት? አስጨረሰችክ? እኔ እኮ እንዲህ አይነት ነገር እኔ እሙሙ ብርቅ አይደለም የኔ ቆንጆ። አስጨረሰ ግን እኮ የዶክተር ህይወት ይጣፍጣል። ህይወትዬ በእርግጥ እኔ እንደምወድላት ታውቂያለሽ። ፋሚሊ በቃ ግልጽነቷ ምናምን ደስ ይለኛል። ግን ይኸው ኩኩምበሯን ከታ ነው መሰለኝ ድምጿን አጠፋች። መጣ ብላ ሄደች። ይኸው እዛው ቀረች። አረ ህይወት ምን አይነት ሴቶች ናችሁ እናንተ? ግን ለወንድ ስጡ ስትባሉ አሰጡ። አሻፍዳችሁ ወንዱን ማለት ነው እንዳለ ባለጌ ዘልዛላ ሻፋዳ ብቻ ይምጣብኝ። ይኸውችም ሻፋዳ እየጨረሰች ነው። ቆይ ድምጿን እየሰማሁት ነው። አቤል እችም ሻፋዳ ነች። ይኸውልሽ አሁን ያስገባሁልሽ ማር ትለኛለሽ ኮሜንት ላይ። ማርሽን እዛ ፈልጊ የኔ ቆንጆ። አንቺ ወይ ስሜትሽን የጨረስሽ ነው ወይስ እያራሽ ነው? ወይ ሁሉ ሰዓት አቤታ ውጭልኝ። አቤላ አቤት እንዴት ነህ? እግዚአብሔር አለ። እባክሽ ልቀቂ ብዬሻለሁ። ልቀቂ። አንቺ
ገብቻለሁ እንዲህ አላወኩም ነበረ እኮ እንጂ ለምንድን ነው ስሜት እየሆናችሁ የምትልኩብኝ? የኔ ቆንጆ ገብተሻል እኮ ያለሽ እንዴ? ወይኔ አላወኩም። ተሰማ ተሰማው ተሰማ። አዎ ተሰማ አልኩሽ እኮ። ምን እያረግሽ ነው? ህይወቱን ስሜታዊ አድርጋኝ። ወይ አንዴ ምን እያረግሽ ነው የኔ ቆንጆ ንገሪኝ። አንቺ ያንቺ ደግሞ ባሰ። ምን እያረግሽ ነው? ምንም አላደረኩም። ድምፅሽ ልክ አይደለም የኔ ቆንጆ። እናንተ ሴቶች ግን ምን ነክታችሁ ነው እንደዚህ አናታችሁ ላይ ወጣው? እንደዚህ ቅንዝር ያለባችሁ ወንዱ ደንዝዞ ነው? እስቲ ንገሪኝ፣ አስረጅኝ። እኔ ወንዱ ፈዟል ወይስ? ወንዱ እኮ ተሳዳቢ ሆኗል። በእርግጥ በየኮሜንት ተኝቼ ነው። እኔ አሁን ፋሚሊ አንዳንድ ነገሮች ብታስተምረን ደስ ይለኛል። ከሷ ብዙ ትምህርት መውሰድ እፈልጋለሁ። ምን መማር ፈልግሽ? እስቲ ጠይቂ፣ ትመልስልሻለች። ምን ማወቅ ፈልገሽ? አቤላ እኔ ብዙ ሰዓት መቆየት አልችልም ማለት ነው። ቶሎ ነው እንትን የምለው፣ ቶሎ ነው የሚሰለቸኝም። እንደዚህ አይነት ነገር ላይ እያሰብኩኝ መቆየት አልችልም። ምን አብራሪዋ በደንብ እዛ ነገር ላይ አይሰራም። ቀጥታ ነው መናገር ያለብሽ። ብልግና እስካሁን ስታወሪ ቆይተሽ እዛ ነገር ላይ ምንድን ነው ያ ነገር? ኧረ አቤላ ተው፣ ይደብራል እንደዚህ አይነት ነገር። ጥያቄሽ ተቀባይነት የሚኖረው ሙሉ ሲሆን ነው። ምን እዛ ነገር ላይ ምን ስከካ ማለት ነው አቤላ። እሺ ቶሎ ነው የምረጨው፣ መቆየትም አልችልም። በቃ ቶሎ እንትን ብሎ እንዲነሳ ከላይ ላይ ነው የምፈልገው። በስመ አብ ወልድ። አንቺ ዶሮ ነሽ እንዴ? አውራ ዶሮ ነው እንደሚከካሽ? ምን ነው ታማክሪሽ ነው አይገባቸው። በስነ ስርዓት መልሽላት እንዴ። እና ታዲያ ቶሎ ጨርሶ እንዲወርድ ነው ምናምን አላለችም? እኔ የማውቀው ዶሮ ነው ላይ ወጥቶ ቋቋቋቋ ይልና ክንፉን ውርድ ይላል እኮ። እሷ እኮ ምንድን ነው ምከሪኝ እኮ ነው ያለችሽ እንጂ ዶሮ አውራ ዶሮ በላይ አላለችሽም። አይ ቶሎ እንዲወርድ የምትፈልግ ከሆነ ብዬ ነው። ባይዘዌ እንደዛ ከሆነ የሚያስቸግርሽ ምን መሰለሽ? አንደኛ ዳቦሽ እንዲበላልሽ ቄንጥርሽን ምናምን ነገር እንዲያጫውተው ጽድት አድርገሽ ነው መስጠት ያለብሽ። ይቆያል። ያው ስሜትሽን በጣም ስለሚገፋፋው ትቆያለሽ። ገባሽ? አንቺ ራሱ እንዲወርድልሽ አትፈልጊም። ብዳኝ ምናምን ነው የምትይው። ገባሽ? እና የሆነ ከሴክስ ማድረግ ከመጀመራችሁ በፊት አሪፍ ምግብ ብይ። ዶክተር የስ ምንድን ነው ኮመንት ላይ ምከራት፣ ፋሚሊ ምከራት እና መጀመሪያ ሻወር ግቡ። ምክንያቱንም የእሱንም ጠረን ራሱ አሪፍ ሽቶ የምትወጂው ሽቶ ካለ እንዲቀባ አድርጊው። ምክንያቱም እንዲህ አንገቱ ሱር በምትገቢ ሰዓት እምስሽ ምናምን በቃ የእሱ ጠረን ደስ ስለሚልሽ እምስሽ ይረጥባል። ዝም ብሎ በቃ ብዳኝ ነው የምትይው። ገብቶሻል አይደለ? እና ያው ሽሮ አትቢ፣ የሆነ ሙዝ ነገር ቢ፣ ለውዝ ነገር ቢ፣ በጣም አሪፍ ነው። ቆይ ከዛም በኋላ ውርጅለት። እሱ እምስሽ ውስጥ ቁላውን ከመክተቱ በፊት ትንሽ ጥቢለት፣ በደንብ አድርገሽ ጥቢለት። እሱም ደግሞ ያው በደንብ ላስላስ ያድርግልሽ። ረጅም ሰዓት እንዴት ነው መቆየት የምችለው? እኮ ጥቢለት እየበዳሽ ማለት ነው። መሀል ላይ ታቋርጮና እየበዳሽ ንቅል አድርጊበትና ጥቢለት። ኦኬ፣ ከምስሽ እንዳወጣው ጥብጥ አድርጊለት። ከዛን ደግሞ እሱን ይውረድልሽ። ከዛ መልሶ ይከተዋል፣ መልሶ እያወጣ እንደዛ ነው። እሺ፣ እኔ እውነት ለመናገር ለመግባት ራሱ ትዕግስቱ የሚኖረኝ አይመስለኝም። ታውቂያለሽ፣ አስገብቶ በቃ እንዲያደርገኝ ነው የምፈልገው።
ደግሞ አሁን ላይ እኔ አናት ይወጣል በጣም ነው ያማረኝ። እኔ ከተበዳው 9 ዓመት ሆኖኛል ማለት ነው። እና እፈልጋለሁ እኔ አሁን እንደ እናቶችና እንደ አባቶች ነው ማቆይ ዝር ብሎ ብቻ ማድረግ አለ እንደዛ ብቻ ነው እኔ ማቀው ማለት ነው። ለዛ ነው መሰለኝ ስፓው ቶሎ ነው የሚቀነስረብኝ። እኔ የምልሽ ዝኩኒ ከተሻል እንዴ? ኪያር ከተሻል እንዴ? ምንድን ነው የምትይው እያወራሽ? አይ አልከተትኩም። አቤላ ምን አፍሮ ነው ተሰማቆ ቀደም ሲደክለኛል ነበር እንዴ? ምንድን ነው? አይ የአቢታ ሙሙ ትንሽ ሰፋ ስለሚል የቡችሌት ሙሙ ትንሽ ሰፋ ስለሚል እያሰበው ነው እንዴት እንደሚከታ ጥበበው ማለት ነው። ቆንጆ አይደለም አፍሬ ነው አሳፍሬ ገና ድንግል ነኝ አንቺ እንዴ 9 ዓመት ድንግል ነሽ። ቤት በኩል ነሽ ድንግል እንደዚህ እያወራሽ እንዴ ያወራውና ያረጋል ማለት ነው እንዴ አቤላ? አሁን እምሴን ብታይ በጣም ጠባብ ነው አቤላ እና ሊያው አጨናንቆ ነው የሚገባው። አዎ አቢታ እኔ የምልሽ ማለት ነው ለምንድን ነው ሲደክልሽ ቶሎ የሚወርደው? ቶሎ በቃ ቶሎ ርጭት ቶሎ ነው የምረጨው። በቃ ቶሎ ነው ከላይ ላይ እንትን እንድል የምፈልገው። ስንፈተ ወሲብ አለብኝ በአጠቃላይ። ወይም እኔ እንደሚመስለኝ እንደ ደካማ ወንድ ነው ያጋጠመኝ። የሚቆይ አይደለም ሳስጨርሰኝ ነበረ የሚወርደው የነበረው በፊት ማለት ነው። እኔ የሆነ እንዲያደርገኝ ፈልጋለሁ፣ እሱ ጨርሶ ይወርዳል። አድርጎ ከጨረሰ በኋላ ምን ነው ባላደረኩ ብዬ እውነት እጸጸታለሁ። ከሱ ከወንዱ ይመስለኛል። እና ወንዶች ምን ይፈልጋሉ መሰለሽ ሴክስ ላይ አንድ በደንብ የምትስማቸው ሴት የምትነካካቸው ሴት ይፈልጋሉ። ሁለት ደግሞ በደንብ ምላስሽን ጉልጉል አድርገሽ ማለት ነው ምላሱን ምናምን አፍስስ ከተሽ ፋሚሊ እኮ አትምከሩፍ ልታስደስችኝ ከአንቺ ብዙ ነው መማረው። አቤል አስጠፋብኝ ትምህርቴን። ምላሱን መጥባት ነው እንዲያውቀው ማለት ነው። ምላሱን ጥብት አድርጊለት እየበዳሽ ከታች ማለት ነው። አንቺ ደግሞ ምላሱን ጥብት አድርጊለት። ልክ እንዴት ነው ጀላ ሙሙ ውስጥ ሲገባ ወጣ ገባ ይሌለ አንቺ ደግሞ ምላሱን አፍሽ ውስጥ ከተሽ ሳብ አድርገሽ ሳቢበት። በዛ ሰዓት አንቺን ስሜትሽ ይነቃቃል። ገባሽ? እና ደግሞ እንደነገርኩሽ ግድ ነው ፖዚሽን ቀይሪ። እሱ ራሱ ያጣፍጣል ስሜት ነው ማለት እንዳጨርሽ ይገፋፋሻል። ሁለት ደግሞ በአንድ ብቻ ነው እንደምትፈልጊው። ስሚማ ስንቱ ምናምን ሞክረሽ አታውቂም? ኧረ እኔ አላውቅም። እኔ ማውቀው እንደ እናቶች ዝር ብቻ ነው አልኩሽ እኮ። የተለያዩ ስታይሎች ራሱ አላውቅም። ምን እንዴት ምን አላውቅም። እኔ አቤል መስክ ማለው በእውነት ምን አቤላ እዚህ ጋር ሊሰድባቸው ነበረ። አልሐምዱሊላህ ምናምን ብለው ሊሰድባቸው ነበረ። እንዳትሳደቢ አንድ ሰው ብትሳደቢ የመፈትፈት ነፃነት ሰጥቼሻለሁ እንድታወሪ። ለምን እስቲ ይውጡ የምትሉ 2 ቁጥር ጻፉ፣ አይውጡ የምትሉ 1 ቁጥር ጻፉ። እኔ የህዝቡ ፍላጎት ነው ማከብረው። አይውጡ የምትሉ 1 ቁጥር ጻፉ፣ እንዳይወጡ የምትሉ አይውጡ የምትሉ 1 ቁጥር ጻፉ፣ ይውጡ የምትሉ 2 ቁጥር